ሰላማችሁ ጤናችሁ በያላችሁበት ብዝት ይበልልኝ እያልኩኝ ዛሬ በአንድ ሀሳብ ዙሪያ ላይ ላውራ ወደድኩኝና ይሄ የግል ምልከታዬና የግል ሀሳቤ ነው። ስለ ሴት ልጅ ጥቃት ላውራ ወደድኩ፣ ምክንያቱም እኔ ሴት ነኝና ማለት ነውና እርግጥ ነው ስለ ሴት ልጅ ጥቃት ሴት ብቻ ማውራት የለባትም። ወንድም የሆነ ከእናት የተወለደ የአዳም ዘር አጠቃላይ የእህቱ፣ የልጁ፣ የሚስቱ አልፎም ተርፎም የእናቱ ጥቃት ሊያሳስበው፣ ሊያስጨንቀው፣ ሊያሳምመው፣ ሊጮህለት፣ ሊናገርለት፣ ሊታገልለት የሚገባ ጉዳይ ነው። አሁን ዓለማችን ላይ የሴት ልጅ ጥቃት ቀርቷል ማለት አይደለም። መጠኑን፣ ሁኔታውን፣ ደረጃውን እየቀነሰ ያለበት እንጂ አጠቃላይ እንደ ዓለም የሴት ልጅ ጥቃት አልቆመም። ዛሬም ድረስ በተለያዩ ሀገራት ላይ የሴት ልጅ መደፈር አለ፣ የሴት ልጅ መገደል አለ፣ የሴት ልጅ መጨቆን አለ። ምንም እንኳን እንደ ሀገራችን ዘግናኝ ባይሆንም ማለት ነው። በእኛ ሀገር ላይ በጣም በቅርብ ጊዜ በተለይ እጅግ በጣም ብዙ የሚዘገንኑ ነገሮችን እየሰማን ነው። በጣም ብዙ እና ለዛም ነው ጦርነቱ ዘርፉን ብዙ ነው ብዬ የማስበው። ጦርነታችን ከአንድ ነገር ጋር ብቻ አይደለም። ጦርነታችን ከመደፈር ጋር ብቻ አይደለም። ጦርነታችን ከብዙ ነገር ጋር የተያያዘ ነው እና ይሄ የአንድ ከሌ እንደፈረ ወይም ሕፃን ልጅ ተደፈረች ብለን ብቻ የምናቆመው ነገር አይደለም። ምክንያቱም ጥቃቱ ያለው ከሴት ሆና ከተወለደች ጀምሮ እስከ ትዳር ውስጥ እስካለች ነው። ምክንያቱም ጥቃቱ ከማያውቃት ሰው ብቻ የሚመጣ ሳይሆን በቤቷ ውስጥ በአባቷ፣ በወንድሟ፣ በምትወደው አጎቷ፣ በምታምነው የቤተሰቦቿ አካል ጭምር የሚደረግ ነው። እንደዛውም ህይወቴ፣ ትዳሬ፣ አጋሬ፣ ፍቅሬ፣ የልጆቼ አባት በምትለውም ጭምር ነው የሚሆነው። ጥቃቱ ቤት ውስጥ ብቻ አይደለም፣ ጥቃቱ ውጭም ነው ያለው። መንገድ ላይ አንገቷን ቀና አድርጋ እንዳትሄድ ከተለያዩ ለከፋዎች የሚያሸማቅቁ ስድቦች፣ የቃላት ከቃላት አልፎ ተርፎ ደግሞ በአካል የሚጠቁ የሚደረጉ እስከነዛም ጭምር ነው እና አንድ ቦታ ላይ ብቻ ያለ አይደለም። ይህም አሁን ያለንበት ዘመን ብዬ እንዳሰምርበት ደግሞ ያደረገኝ እነዚህ ጥቃቶች የበለጠ እንዲስፋፉ የሆኑት ከግለሰብ እስከ ቡድን ድረስ አንድ ሴት ልጅ እንድትደፈር እየሆነበት ያለው ጦርነታችን፣ የእርስ በርስ ግጭታችን፣ መከፋፈላችን፣ ሰላም ማጣታችንን ሳይቀር ይህን ነገር ለሴት ልጅ እጅግ በጣም ከባድ አድርጎታል። ከባድ ዘመን። ምናልባት እኛ ጆሮአችንን ሰተን የምንሰማው አንድ አፈንግጦ የወጣን በደል ይሆናል። አንድ አፈንግጦ የወጣን የታዋቂ ሰው ግድያ፣ የታዋቂ ሰውን መደፈር ሊሆን ይችላል። በሚያሳዝን ሁኔታ ግን አሁን እኔ በምናገርበት ሰዓት ራሱ በጣም ብዙ ድምጻቸው ሊሰማ የማይችሉ ሊጮህላቸው የማይችሉ እጅግ በጣም ብዙ እህቶቻችን፣ እናቶቻችን በመደፈር ላይ፣ በመሰቃየት ላይ፣ በተለያዩ ሁኔታዎች በመታገት እነዚህ በደሎችን እያስተናገዱ ነው ያሉት። ለዛም ነው ይህ ጦርነታችን፣ ይህ የሴት ልጅ በደል ይቆም የምንለው ነገር አንድ ቦታ ላይ ብቻ ውሳኔው ይሄ ነው፣ መፍትሄው ይሄ ነው ብለን የማንደመደመው። ምክንያቱም እንደ ማህበረሰብ አንድ ላይ ሆነን ይህንን ነገር ልንታገለው ስለሚገባ ማለት ነው። እኔ ብቻዬን የራሴን በተወሰነ ምክንያቱም እሱንም እርግጠኛ አይደለሁም ስለራሴን በተወሰነ ደረጃ መብት ይሄ ነው፣ ግዴታ ይሄ ነው፣ እንዲህ ነው ማደርገው ብዬ ልከራከር እችላለሁ። እጅግ በጣም መጫው የማይችሉ መናገር የማይችሉ ብዙ ስቃይና በደል እያጋጠማቸው እያስተናገዱ ያሉ ሴት ልጆቻችን የኛ የሆኑት አካላቶቻችን፣ እነዚህን ሴቶች ግን ከዛ ነገር ልንታደግ አንችልም ብቻችንን ማለት ነው። ለዛም ነው ጦርነቱ ብዙ ቦታ ነው የሚገባ። ይሄ ስለ ሴት ልጅ ጥቃት ይቁም ብለን የምንከፍተው ጦርነት ዘመቻ አንድ ቦታ ላይ አይደለም ያለው። እንደ ማህበረሰብ ከሌሎች ጋር፣ ከወንድሞቻችን ጋር፣ ከአባቶቻችን ጋር፣ ከአጎቶቻችን ጋር ሆነን ልንታገለው ነው የሚገባው።
ከዛም ባሻገር በብዙ መንገድ የሚመጣ ነው። እንዳልኩት ማህበረሰባችን ላይ በጣም ብዙ ትኩረት የሚሰጡ ነገር ሊሰሩበት የሚገባ አለ። እስከ ዛሬ ያለቻ ጋብቻ ያልቆመበት ቦታ አለ። እስከ ዛሬ የሴት ልጅ ጠለፋ ያልቆመበት አለ። እስከ ዛሬ ሴት ልጅ እንደሆነ ንብረት ለወንድ ለባሏ የምትገዛበት ቦታ አለ። በጣም ብዙ ናቸው ጦርነቶቹ። ስለዚህ አንድ ስለመደፈር ብቻ አይደለም የምናወራው እና ይሄንንም ደግሞ ለውጡን ልናመጣ የምንችለው ልናሰፋው የምንችለው ደግሞ ከማህበረሰቡ ጋር አንድ ላይ ንቃተ ህሊናን በመፍጠርና አብረን በመስራት ነው። እርግጥ ነው ህጋችን በራሱ ይሻሻል እንኳን የምንለው ባይሰምርልን በተገቢው መንገድ ህጋችን ቢተረጎምልን ራሱ አንዱ እፎይታ ነው። ያም ቢሆን ግን ወንጀለኞችን ያቆማል ያጠፋል ማለት አይደለም እና ከቤታችን ከማህበረሰባችን ከአካባቢያችን ላይ ይጀምራል ይሄንን ነገር ለማስተካከል ማለት ነው። ከምንም በላይ ደግሞ ወንድ ልጆቻችን ላይ ልንሰራ ይገባል። የሴት ልጅ ጥቃትን፣ የሴት ልጅ አቢዩዝ መደረግን፣ የሴት ልጅ በየመንገዱ መለከፍን፣ መናቅን እነዚህን የመሳሰሉትን ነገር በስራ ቦታችን ላይ፣ በትራንስፖርት ቦታዎች፣ በተለያዩ በየመንገዳችን ላይ ሁሉ የሚደርሱብንን ጥቃት ለማስቆም የልጆቻችን ህይወት ላይ ልጅነታቸው ላይ መስራት ተገቢ ስለሆነ ማለት ነው። ምክንያቱም እነዚህ ዛሬ አባት ብለን ሚስቱን የሚደበድብ፣ ዛሬ ወጣት ብለን ፍቅረኛው የሚደበድብ፣ ዛሬ ላይ በየመንገዱ የሚላከፍ የሚሳደብ የሆነ ሰዓት ላይ ትንሽዬ ልጅ ነበር፣ እሱም ከእናትና ከአባት የተፈጠረ። ለዛ ነው ልጆቻችን ላይ መስራት የሚገባን። ስር ነቀል ለውጥ ማምጣት የምንችለውም የማህበረሰብ ንቃተ ህሊና ስናሰፋ ብቻ ነው። ቅጣቱ እንዳለ ሆኖ ወንጀልን መጋፈጡ እንዳለ ሆኖ ተመጣጣኝ የሆነ አስተማሪ የሆነ ቅጣት እንዲሰጠን እንዳለ ሆኖ የምንጮላቸው ነገሮች እንዳሉ ሆነው ግን መሰረታዊ ችግሩን ለመንቀል ስንኮፉን ለመንቀል ስር ላይ ነው ያለው፣ እታች ላይ ነው ያለው። ማህበረሰባችን ላይ፣ ልጆቻችን ላይ፣ ቤተሰቦቻችን ላይ፣ እኛ የምንወልዳቸው የምንገነባቸው ላይ በየትምህርት ቤቱ በየቤታችን በየእምነት ቦታችን በየሃይማኖታችን እነዚህ ነገሮች ተባብረን ካልሰራን ጉንጭ አልፋ ጩኸት ነው የሚሆንብን፣ የቁራ ጩኸት ነው የሚሆንብን። እንጨዋለን እየተባባሰ ነው እያየን ያለ ነው። ጠብ ያለ ነገር የለም። ምክንያቱም ተያይዘን እኔ እንደ ሴትነቴ እንደ እናትነቴ መጮው እንዳለብኝ ሁሉ ሌላውም እንደ ወንድነቱ እንደ አባወራነቱ እንደ ወንድምነቱ ለልጁ ለራሱ ለእህቱ ለአካሉ ሲል እኩል ሊሰራበትና ሊጮህ ይገባል። እና ሚስቱን ሲደበድብ ልጆቹን ከወለዱ በኋላ ልጆቹ ፊት ባለቤቱን የሚወዳትን ወዳታለሁ ብሎ በአንድ ወቅት ያገባትን ሚስቱን እየደበደበ እየሰደበ እያመናጨቀ ልጆቹ ፊት ያደገው ወንድ ልጅ ነገ ከነገ ወዲያ ፍቅረኛውን ያከብራል፣ ለሚስቱ ጥሩ ዋጋ ይሰጣል ብሎ መጠበቅ እጅግ በጣም ከባድ ነው። ምክንያቱም እዛ ጋር የቆሰለ የታመመበት የተበላሸ ማንነት ስላለው ማለት ነው። እንደዛውም ሴት ልጁ ፊት ሚስቱን የሚደበድብ እናቷን የሚደበድብ ልጅ ነገ አድጋ ለመብቷ የምትቆም ጠንካራ ብርቱ ሴት አልፎም ተርፎም ወንድ ልጅን ለትዳር የምትመኝ ሴት ትኖራለች ብሎ መገመት ከባድ ነው። ለምን ቢሉ ሁሉም ነገር በሚባል ደረጃ እስከ ግማሽ የሚሰራው ቤተሰባችን ውስጥ ነው፣ ቤታችን ውስጥ ነው የሚሰራው እና ያ ነገር ነው ነገ ተነገ ወዲያ አድጎ ከፍ ብሎ ለተለያዩ ጥቃቶች የሚመጣው የተለያዩ ሁኔታዎች የሚመጣው ዝም ብሎ አይደለም። በእርግጥ መጀመሪያ ላይ እንዳልኩት አሁን ባለንበት ሁኔታ እያንዳንዱ ነገር ሴት ልጅን ያጋለጠ ሆኗል። ግጭታችን፣ ጦርነታችን ምናምን ለጆሮ በሚሰቀጥጥ ደረጃ ሴት እህቶቻችን እናቶቻችን እድሜ ሳይለይ እጅግ በጣም አስከፊ በሆነ መንገድ ውስጥ እያለፉ ነው እና ይሄ ታዲያ ጦርነቱን የአንድ ወገን ብቻ ያደርገው። እንዴት እንደ ማህበረሰብ ይሄ ሁሉ የምንሰማቸው መደፈር፣ ይሄ ሁሉ የምንሰማቸው የሴት ልጅ ጥቃት እንደ ማህበረሰብ የሚነቀንቀንና እንደ ማህበረሰብ ችግሩ እዛ ውስጥ ካልሆነ በስተቀር በዚህ ደረጃ ሊዛመትና በዚህ ደረጃ ሊፋጠን ሊሆን አይችልም። እንደው ቀንሰዋለን ብለን ስናስብ በዚህ ዘመን ጭራሽ ተባብሶ ያለበት ደረጃ ደርሰናል እና የእህት ጠባቂ፣ የሚስት ጠባቂ፣ የእናት ጠባቂ
አንተ ነህ፣ ወንዱም ነው። ሴቷ ራሷን ለግሏ እኔ አሁን በበኩሌ ባለውበት ሁኔታና ባለውበት ዘመን ዛሬ ላይ ምን እንደሚደርስብኝ አላውቅም። በኋላ ላይ ምን እንደሚደርስብኝ አላውቅም። ነገ ምን እንደሚደርስብኝ አላውቅም። የተለያዩ መብቶችን አስከበርኩ ብልም ግን ጥቃቶችን ማስቆም ግን እንዳልቻልኩ ነው የሚሰማኝ፣ ለራሴም ማለት ነው። ለሴት ልጆቻችን ሴት ልጅ እዚህ ሀገር ላይ መውለድ ሴት ልጅ ማሳደግ እጅግ በጣም ከባድ ነው የሚባል የእናቶችን ምሬትና ዘግናኝ ስሜት ነው የምናስተናግደው። ከሁሉ ነገር ጠብቀን አንችልም። ከጎረቤት ጠብቀን፣ ከቤታችን ጠብቀን፣ ከትምህርት ቤት መምህራኖች ጠብቀን፣ ከመንገደኛ ጎረምሳ፣ ከሰፈር ወንድሞቿ ጠብቀን አንችልም። ልንችል የምንችላቸው ነገሮች ላይ ትኩረት ማድረግ አለብን። ወንድ ልጆቻችንን ስናሳድግ ጀምሮ ቢያንስ አሁን ላለነው ዘመን እንኳን ዋስትና መሆን ባይችል ነገ ለሚመጡት ሴት እህቶቻችን፣ ሴት ልጆቻችን ለነገዎቹ ግን ወንድ ልጆቻችንን ልንሰራቸው ይገባል ብዬ አምናለሁ። አንዱ ትልቁ መሰረት እሱ ነው። ሌሎቹ እንዳሉ ሆነው ማለት ነው። ህግ ማስተካከል፣ ህጋችንን ጠበቅ ማድረግ፣ ትክክለኛ ፍትህ እንዲሰጣቸው ማድረግ፣ ቢያንስ እንኳን ፊት ለፊት የመጡትን ቤት ተደብቀው የቀሩትን ብዙ በደል የሚያስተናግዱትን፣ የሚቀጠቀጡትን፣ የሚመቱትን፣ የሚደፈሩትን እንዳለ ሆኖ ቢያንስ ግን ወጥተው ፍትህ ለሚፈልጉት ግን ተባብረን ፍትህ ልናሰጣቸው ግዴታ ነው። ተባብረን እና ሞኝነት ነው። አንዱ ትልቁ ሞኝነት ምንድነው? ይሄ ነገር እኔ ላይ አይደርስም፣ እኔ ላይ አይሆንም ብሎ ማሰብ ትልቁ የክፍለ ዘመናችን ትልቁ ስህተት ነው። ብዙ ነገሮች ናቸው እያጋለጡን ያሉት። ስለዚህ ጠቀስ ለማድረግ እንደሞከርኩት እነዛ ነገሮችን ሁሉ ልንዋጋና ልናልፍባቸው ተገቢ ነው። ልንዋጋቸው የሚገቡ ብዙ ጦርነቶች አሉ። ጦርነቱ የአንድ ብቻ አይደለም፣ ዘርፉ ብዙ ነው እና ሴት መሆኔን ልረግም አልፈልግም። ሴት በመሆኔ ላዝን አልፈልግም። እናት ሆኜ ሴት ልጅ በመውለዴ የምገባበት እንዲጠፋኝ አልፈልግም። በምሰማቸው ዜናዎች፣ በማያቸው ነገሮች የኔ ህይወት እንኳን ተደላድሎልኝ ቢሆን ነገ ልጄ የምትገባበት ህይወት ግን ያሳስበኛል እና የትኛውም ወንድ የትኛውም አባት ልጁ ላይ እንዲሆን የማይፈልገውን ነገር እህቱ ላይ እንዲሆን የማይፈልገውን ነገር ሊታገለው ይገባል እና ትግላችን ብዙ ነው ለማለት እወዳለሁኝ። እየሰማን ያለናቸው እያየን ያለናቸው ነገሮች እጅግ በጣም አስፈሪ ደረጃ ላይ እንደደረሱ ቀይ መስመራችንን አሳይተውናል። አሁን ላይ በተለይ በጆሮአችን የሚገቡ ነገሮች ሁሉ በጣም ያሳምማሉ። በጣም ሰላም አይሰማንም። ደስተኞች መሆን አቅቶናል። እኔ ላይ ባይደርስም መጀመሪያም እንዳልኩት አይደርስም ብዬ 100% አፌን ሞልቼ መናገር አልችልም። እህቴ ላይ አይደርስም ማለት አልችልም። ልጄ ላይ አይደርስም ማለት አልችልም። ጓደኛዬ ላይ አይደርስም ማለት አልችልም። ስለዚህ ይሄን ጥቃት እንደ ማህበረሰብ ልንታገለው ይገባል። እህቶቻችንን እኔነቴን ከኔ ባሻገር አልፎ ተርፎ ሊጠብቁልኝ የሚችሉት ማህበረሰቡን ስለሆነ ማለት ነው። ማህበረሰባችን ንቃተ ህሊናው ሊሰፋ ይገባል። እኔ ላይ አይደርስም ብሎ እኔ ላይ አልደረሰም ብሎ ይሄንን ነገር ችላ ሊለው አይገባም። ምንም ዋስትና ስለሌለን አላዋቂነት ነው እኔ ላይ አይደርስም ማለት አሁን ላይ በሚሆኑ ነገሮች ማለት ነው እና የሴት ልጅን ጥቃት ተባብረን ማስቆም ባይቻል እንኳን ቢያንስ በዚህ ደረጃ ተስፋፍቶ ማየት ግን በጣም ያሳምማል እና ሁላችንም እንበርታ እናስተካክለው ነው የምለው። ይሄንን ነገር የሁላችንም ስራ ስለሆነ ማለት ነው። የኔ ጩኸት ብቻ አይደለም፣ የሁሉም ሰው የእያንዳንዱ ሰው ጩኸት ነው መሆን ያለበት። በዚህ አጋጣሚ አንድ ቻይና የሄደ ጓደኛዬ የነገረኝን ታሪክ ላጫውታችሁ። ለሆነ ለስራ ጉዳይ ነው የሄደው እና በዛ ቀን ግን አገሪቷን እያስጎበኟቸው ነበረ። ታዲያ እየጎበኙ መንገድ ሊሻገሩ የትራፊክ ላይ መብራት እየጠበቁ እያለ አጠገባቸው የሆኑ ወጣት ተማሪዎችም ከነ ዩኒፎርማቸው ቆመዋል። እናም ኃይለኛ ንፋስ ይመጣና የአንዷን ተማሪ ቀሚስ ይገልበዋል ነገር። ታዲያ ይህ ሲያስጎበኛቸው የነበረ ቻይና ተንደርድሮ ሄዶ ልጅቷን ከለላት፣ ሸፈናት፣ ቀሚሷን እስክትስተካከል ማለት ነው። ከዛ በጣም በመገረም አይተውት የኛዎቹ ኢትዮጵያኖቹ አይተውት እንዴት እንደዚህ ልታደርግ ቻልክ አለው።
ብሎ ጠየቁት። ከዛ እሱ ግን እንደ ምንም ነገር እንዳደረገ አይደለም የሆነው። ያ የዘውትር ተግባራቸው ነው። ሴት እህቶቻቸውን መጠበቅ የዘውትር ተግባራቸው ነው። እነሱ ትንሽ ነገር የምትመስል ግን በጣም የምታስገርም ናት። አስባችሁታል? እና የእሷን ከፍ ያለ ገላ የተገለበውን ቀሚሷን ሌላ ሰው እንዳያይ ተንደርድሮ ሄዶ ሸፈነላት። ይሄ በጣም የሚገርም ጥበቃ ነው። ሌሎች ጥቃቶቹን ደግሞ እንዴት እንዲጠብቅ ተደርጎ ይሄ ወጣት እንዳደገ ይገርማል። የመለሰላቸው መልስ እንደዛ ነው። እኔ ብቻ ሳይሆን በእኔ ቦታ ሌላ እኔን የሚመስል ሰው እዚህ ጋር ብታዩ ይሄንን ነው የሚያደርገው አለ። ለዛ ነው እኔ ብቻ አይደለሁም የእህቴ ጠባቂ፣ እኔ ብቻ አይደለሁም የራሴ ጠባቂ፣ ማህበረሰቡ፣ ወንድሞቼ፣ አባቶቼ፣ አጎቶቼ፣ እነሱ ጓደኞቼ ሁሉ እርስ በርስ ነው የምንጠባበቅ የሚገባው እላለሁኝ። በዚህ ረገድ እናንተም የሚሰጡት ሀሳብ አስተያየት ካለ እንድትጽፉልኝ ስለጠይቃለሁኝ። ይህንን ቪዲዮ ላይክ ማድረጋችሁን እንደዛውም ለሌሎች ማጋራታችሁን አትዘንጉ።